እንደምናችሁ የልብነ ድንግል ፓትርያርክ ሚሽን ዩቲዩብ ተከታታዮች ቤተሰቦቼ፣ በዚህ በፊት በምስሉ ላይ የምታዩት ግለሰብ ሰሞኑን መነጋገሪያ የሆነ ቪዲዮ ለቆ በማህበራዊ ሚዲያ መነጋገሪያ ሆኖ ነበረ። ያው ሁላችሁም አብዛኛው ሰው ያየ ይመስለኛል። ተቀንጭቦ የቀረበ ቪዲዮ ነው ያቀረበው። ስለዚህ ያው ብዙ ሰዎች ተቀባብለውታል። ግማሹ ሰው ቁጣውን፣ ግማሹ ድጋፉን አቅርቦ ነበረ። እኔም እንደ ማንኛውም ግለሰብ ነገሩን አይቼ ምንድን ነው የሚል ነገር ለማየት ሞክሬ ነበረ። አጠቃላይ ያለውን ሁኔታ ትዝብቴን ለማቅረብ ስለወደድኩ በዚህ ግለሰብ ላይ የራሱ ጆሲ ኤልጃ ብሎ በሚጠራ ግለሰብ ጋር ያቀረበውን ቪዲዮ ተከታትዬ ማለት ነው የራሴን ሀሳብ ሰጥቻለሁ። እንግዲህ ያው የተወሰነ ሀተታይን ለመግለጽ ስለምፈልግ በጽሁፍ መልክ እና በቮይስ መልእክቴን ላስተላልፍ ስለፈለጉ ያው በጽሁፍ ማቅረብ ይሆናል። ስለዚህ በትዕግስት እንድትከታተሉ እፈልጋለሁ። ያው የጽሁፌን ርዕስ ከግለሰቡ ካቀረበው ቪዲዮ በመነሳትም ከሌሎች ታሪካዊ ሁኔታዎችን በተነስቼ በሰሜን ኢትዮጵያ ሕዝብ ላይ የተከፈተው ሃይማኖትን ሽፋን ያደረገ ታላቁ ጦርነት የሚል ሰጥቻለሁ። ሰሞኑን ፓወር ኦፍ ሄቨን ኢንተርናሽናል ቸርች በሚል ስም የሚንቀሳቀስ የሃይማኖት ተቋም እሱን ነብይ ጆሲ ኤልጃ ብሎ የሚጠራ ትክክለኛ መጠሪያ ስሙ ዮሴፍ ዮሐንስ የተባለ ግለሰብ አንድ እጅግ አነጋጋሪ መልእክት አስተላልፎ በማህበራዊ ሚዲያ ሲንቀሳቀስ አይተናል። እኔም እንደ ማንኛውም ሰው የተቀነጨበው መልእክት መስማት ችዬ ነበር። ወዲያውኑ የተወሰነ ግምገማ እንዳደረጉ የተወሰኑ ሰዎች ቁጣቸውን ሲገልጡ፣ ቀሪዎቹ ደግሞ ጎሽ ትክክል ብለሃል የሚል ሀሳብ ሲያስተላልፉ ለመታዘብ ችያለሁ። ስለዚህ እኔም እንደ ግለሰብ ቁጣ ከተሰማቸው ወገን፣ ነገር ግን የመልእክቱን አጠቃላይ ይዘት ለመረዳትና ሙሉ ፍርድ ለመስጠት እንዲያስችለኝ ሙሉ ቪዲዮ ማየት ስለነበረብኝ በቀጥታ በግለሰቡ ስም ወደ ተከፈተው ዩቲዩብ ገጽ አመራሁ። እንደገባው ግለሰቡ በ7/4/2018 በለቀቀው ማስተባበያ ምላሽ እንዲህ ይላል። ሰሞኑን አንድ የተናገርኩት መልእክት ከአውዶች ተቆርጦ ዝግብ ግጭት ለመፍጠር የሚፈልጉ አካላት ባልተገባ መንገድ አስተላልፍ ሀሳቤን አዛብተው የሚል ክሱን ከገለጠ በኋላ እኔ ለመግለጥ የፈለግኩት ሰሜን ማለት አንድ ጂኦግራፊ የሚታወቅ አካባቢ እዛ የሚኖር ማህበረሰብ የሚጠቅስ ሳይሆን ሰሜን ስል ደቡብ ውስጥም ሰሜን አለ፣ ሰሜን ደቡብ አለ። በፍጹም አካባቢ ሁኔታዎችን የሚመለከት አይደለም የሚል ግልጽ ምላሽ ሰጥቶ ይገኛል። ስለዚህ ራሱ ግለሰቡ ስም ማጥፋት ነው። ራሳችሁ ቪዲዮውን በህዳር 2 2018 ማለትም በፈረንጆች ኖቬምበር 12 እውነተኛ የእግዚአብሔር ሰላም በሚል አርዕስት የቀረበ ስለሆነ ማየት ትችላላችሁ የሚል ግብዣ ስለሰጠ እኔም በቀጥታ የጅብ ትኩል እንትን ይነክሳል እንዳይሆንብኝ ወደ ጋበዘኝ ቪዲዮ ቀጥታ ከፍቼ መስማት ጀምሮ ቪዲዮው በኖቬምበር 12 25 ከወር በፊት የተጫነ በመሆኑ ግርም ተጫረብኝ። ለምን እንዲህ የቆየ መልእክት ሳይሰማ እንዴት እስካሁን ቆየ? ይህን መልእክት የለቀቁ ሰዎችስ ቀድመው ሰምተው ከሆነ እስከዚህ ሰዓት ለምን ዘገዩ? የሚሉ ጥያቄዎች መጠየቅ የተገባቸው ስለሆኑ መጠየቄን ጀመርኩ። ማለትም ከጊዜው ርዝማኔ አንጻር ምናልባት ምክንያት ሊኖራቸው ይችላል። ይህን የምጠይቀው መልእክቱን ቀንጭቦ ከግለሰቦች ሞቲቭ ወይም ዓላማ አንጻር ነው። በነገራችን ላይ መልእክቱን በጥንቃቄ ገምግሞ ከስሜት በወጣ መንገድ ትንተና የሰራ ሆነ ምላሽ የሰጠ ግለሰብ ይሁን ቡድን አልገጠመኝም። ምናልባት ሳላየው ከቀረሁ አላውቅም። ሆኖም እስኪ ወደ ነብይ ጆሲ በ34 ደቂቃ ያስተላለፈው መልእክት እንመለስ። በእውነት እርሱ እንዳለው ከአውድ ውጭ ተቆርጦ የቀረበ የፖለቲካ መልክ የያዙ ሰዎች የሸረቡት ሴራ ነውን ለሚለው በቂ ምላሽ ስለሚሰጥ ወደ ሰባኪው መድረክ ገብተን በዝግታ መስማት እንጀምር። ያው እንደተለመደው የካሪዝማ ጴንጤቆስጣዊ ስብከት ዘዴን የሚከተል አቀራረብ ስለሆነ ምናልባት ልምድ የሌለው ሰው ሊቸገር ይችላል። እንደኔ በእንደዚህ ያለው እንቅስቃሴ ላለፈ ሰው ብዙም እንግዳ አይደለም። ያው ጩኸት፣ በየመሃሉ የሚጣል እንግሊዘኛ፣ ቲያትሪካል የሆነ የመድረክ እንቅስቃሴ ትኩረቴን እንዳይዝ በጥንቃቄ ማድመጥ ጀመርኩ።
እነሆ ስብከቱ። ሰባኪው በ30 መጀመሪያ ያለ ወጣት ይመስላል። በርገንዲ ሱፉን ጥንቅቅ አድርጎ ለብሷል። በተለመደ የነቢያት ንግግር ዛሬ መንፈስ ቅዱስ እንድነግራችሁ የፈለገው ስለ ሰላም ነው ብሎ የያዘውን መጽሐፍ ገለጠና ዮሐንስ 16:33 ሰላም የሚናገር ክፍል ነው ብሎ ያሰበውን አነበበ። የቃሉን መሰረት ሐሳብ የማቅረብ እቅድ ስለሌለኝ በቀጥታ ወደ እርሱ ትምህርት እገባለሁ። ነቢዩ ሰላም የሚል ሐሳብ ኃይለ ቃል ስለተጠቀመ በቃ አሁን በሀገራችን ካለችበት ሁሉን አቀፍ ጦርነትና የሰላም እጦት አንጻር ዘመኑን የሚዋጅ መልእክት ይመስላል ብዬ እንደ አህያ ጆሮዬን ወደፊት አሹዬ መስማት ቀጠልኩ። በግለሰብ ደረጃ በመሰረቱ የእግዚአብሔር ሰላም ይላልና ከመጽሐፍ ከተለያዩ ክፍሎች ይጠቃቀሳል። በመሰረቱ ግለሰቡ ለመናገር የፈለገው በግለሰብ ደረጃ ያለን አእምሯዊ ሰላም እንዴት ማግኘት ይቻላል የሚለውን የጠለቀ ጥያቄ ለመመለስ ያሰብ ይመስላል። ነገር ግን አንድ ሰው እንዴት ክርስቲያን ሆኖ በዚህ ዓለም ችግር እየተመላለሰ ሰላም ሊያገኝ ሊሰማውስ ይችላል የሚለውን ጥያቄ በቂ ምላሽ አልሰጠም። በቃ በእግዚአብሔር መታመን ብሎ ቀለል አድርጎ ያልፈዋል። የመልእክቱን ጭብጥ ተሻግሮ ስለ ድህነት፣ ስለ ብልጥግና ያብራራል። በዚያው በብልጽግናው ወንጌል የሚያምን እንደሆነም ይናገራል። እንዲህም ሆኖ እንደ አብዛኞቹ ፔንቴኮስታውያን ሰባኪዎች ስሜት ግለት የተጋባው ስለሆነ መስመሩን ሳይለቁ መስበክ ብዙም የሚታወቅ አይደለም። ለዛም ይመስላል ገና በመጀመሩ በ13ኛው ደቂቃ ስለ ሰላም እየሰበከ ይቀጥላል ስል እኔ በሰዓት መጫወት ደስ የሚለኝ ነኝ ሲል አይኔ ፈጦ ደነገጥኩ። ከምኔው ወደ ሰዓቱ ገባ አልኩኝ። በተለመደ እንግሊዘኛ love to play by fire የምትል ቃል ተናገረ። ያው በእነሱ ሰፈር የፈረንጅ ቋንቋ መጠቀም የአዋቂነት መገለጫ ነው የሚል ስሜት ስላለ አንድ የተንፍሶ አንዲት የፈረንጅ ቃል ጣል ማድረግ የተለመደ ነው። ያው አብዛኛው ማህበረ ምዕመን ያለበት የግንዛቤ ደረጃ ስለሚታወቅ በህዝቡ ላይ ምሁር መስሎ ለመታየት የሚጠቀሙበት ስልት ነው እና የሰዓቱ ጨዋታ ልክ በ17ኛው ደቂቃ ላይ መጫወት ጀመረ። ሰሜን አካባቢ የሚሰራ አጋንንት ኃይል የትም ቦታ የለም ብሎ ይጀምራል። እኔም ሰሜን የምትለዋን ቃል ስሰማ ነገሩን እንዳልስተው በጥብቅ አድምጠው ጀመር። ይህም ብሎ ቀጠል ያደርግና ታላላቅ ሰዎች፣ ታዋቂ ግለሰቦች ወደ ሰሜን የሚሄዱት ለጉብኝት ይመስላችኋልን ብሎ ምጸት የተሞላበት ጥያቄ ተከታዮችን ይጠይቅና ወዲያውኑ አረ የሚገበኝ ቦታ ሌላ አካባቢ ስለሌለ ነውን ሰዎች ወደዚያ የሚሄዱት ብሎ ደግሞ ይጠይቅና ራሱ ሲመልስ እንዳይመስላችሁ የሚሄዱት ከመናፍስቱ ጋር ቃል ኪዳን ለመግባት ነው ብሎ መልስ ይሰጣል። ለዚህ ማስረጃዎችን ደግሞ የእርሱ አይን የተከፈተ መሆኑና የተደበቀ ነገር ማየት የሚያስችል አቅም ያለው ሰው ስለሆነ እመኑኝ ይለናል። በድንገት ደግሞ የመገለጡ መንፈስ ቀድሞ ለተናገረው ማጽኛ እንዲሆን ይመስላል። መንፈስ አሊ የሚባል ወሎ አካባቢ ያለ ሰው አለ፣ በእርሱ የሚሰራ ተገለበጠ ይላል ብሎ ይናገራል። ወሎ መሆኑን ልብ ይሏል። ህዝቡም አሜን ይል ጀመር። የተከታዮቹ ድንዛዜና በከንቱ ቃላት ጋጋታ በተስፋ መናወጥ የሚነገራቸውን ሁሉ ሳያስተውሉ የመቀበል ምልክት አሜን መባል ባልተገባበት ሁሉ የሚሰማ ነበር። ነብዩ በየመሃሉ ሞቅ የሚያደርገውን አነቃቂ ንግግር ጣል አድርጎ አንድ አስደናቂ ነገር መናገር ጀመረ። እኔ በዘመኔ በመጽሐፍም በሰውም ያላነበብኩት ያልሰማሁት የመናፍስት የክፋት ውድድር እንዳለ እንዲህ ብሎ ድራማቲክ በሆነ መንገድ ይናገራል። የሰሜኑን የጎጃሙን መንፈስ ከሱዳንና ከአፍሪካ ጋር ያወዳድርና ወዲያውኑ ማን የበለጠ ክፉ ነው የሚለውን እንዲሁም ከመናፍስቱ መካከል የተነሳውን የእርስ በርስ ሽኩቻና ውጤቱን ይገልጣል። እንዲህ ያለ ይተርክልናል። የጎጃሙና የሱዳኑ መንፈስ መካከል የነበረው ግጭት ያነጻጽርና የጎጃሙ ኃይለኛ ስለሆነ የሱዳኑን አሸነፈው። በክፋቱ ደግሞ በአፍሪካ ካሉ ሁሉ በጣም ክፉ ነው ብሎ ክፋቱን በምሬትና በቁጭት ይናገራል። አማራ ክልል ያሉ ደብተሮች የሱዳን ጠንቋዮችን አሸነፏቸው ሲል አጉድ! ይህ ሰውዬ በሀገሪቱ መካከል በሰሜንና ሌላው ብሎ እንደከፈለው ሁሉ ጎረቤት ሀገራት ተሻግሮ ከሱዳን ጋር ሊያጋጨው ፈልጎም ብዬ መፍራት ጀምሬም ነበር። ወዲያው ደግሞ የሰሜኑ መንፈስ በኃይሉ ሱዳን ያለውን እንዳሸነፈው መልካም ዜና ይነግረናል። ይህ ልብ አንጠልጣይ በግጭትና ጡዘት የተሞላ ትረካ የበለጠ ጡዞ
ያ ዘንዶ ማለትም ሰሜንም ያለው ማለቱ ነው። ካልተመታ የሀገሪቱ ችግር አይፈታም፣ መመታት አለበት ብሎ ቀድሞ የነገረን መልእክቱን ያጠነክራል። ህዝቡም በጣም ስሜቱ የሚያስጨንቅ የመናፍስ ጦርነትና ውጤት ተይዞ ስለነበር ለማረጋጋት ይመስላል አይዟችሁ አሸንፈነዋል፣ ይገለበጣል ይላል። ያው ምንስ ቢሆን የሀገሪቱ ድል ደስታ መፍጠሩ አይቀርም ምንም ክፉ ቢሆን። በዚህ መልእክቱ ሰሜን ወሎ፣ ጎጃም፣ አማራ ክልል፣ ኤርትራ ተጠቅሰዋል። ጎረቤታችን ሀገርም አልቀረላትም። የእነርሱ መንፈስ ግን ብዙም ለሀገራችን የህልውና ስጋት እንደማይሆን ነብዩ ያረጋግጣል። እንግዲህ ይህ ንግግሩ ከ17 ደቂቃ ጀምሮ ለ6 ደቂቃ ያክል ይገልጥና ከሰላም ወጦ ስለ ብልጽግና ገንዘብ ለፈጣሪ ስለመስጠት ሲል ይለዋል። ምን ማለት እንደሆነ አልተረዳሁትም። አገልጋዮችን ስለማክበር ብዙ ውል የጠፋበት ሀሳብ በግልቢያ ለመናገር ይሯሯጣል። በመጨረሻም የእርሱ ወንጌል የማሸነፍ የድል ወንጌል፣ የሰላም ወንጌል፣ የብልጽግና ወንጌል እንደሆነ እምነቱን ገልጦ ይጨርሳል። እንግዲህ እርሱ እኔ ያልኩት ሀሳብ አካባቢን፣ ቦታን፣ ማህበረሰብን የሚመለከት አይደለም። ሰዎች ለክፉ ዓላማ ለመጠቀም ቆርጠው አውጥተውታል ለሚለው ጥራዝ ነጠቅ መልሱ የተናገረውን ሁሉንም ሰምተን ምን ያክል የተሳሳተ ምላሽ ለመስጠት እንደሞከረ አይተናል። ለመሆኑ ጎጃም ሲል ጎጃም የሚባል እንዳለ አያውቅምን? ወሎ ሲልስ ወሎዬ የሚባል ማህበረሰብ የለምን? ከፍ ሲል አማራ ክልል ሲል አምሃራ የሚባል ህዝብ እንዳለ አያውቅም ብለን ብንጠይቅ የተናገረው ማሰቢያ ሙሉ በሙሉ ውድቅ ያደርግበታል። ውሃ የሚያነሳም አይደለም። አሁን ጉዳዩ ማለትም ንግግሩ ከግለሰቡ ከፍ ያለ ነው ለሚለው ጥያቄ መልስ የምንሰጥበት ይሆናል። እንዲህ ያለ በጥላቻ የተሞላ በሃይማኖት ስም የተሸፈነ አንድን ማህበረሰብ በመነጠል የክፋት የሀገሪቱ ውድቀት፣ የጦርነት፣ የችግር ምንጭ አድርጎ ለማቅረብ ያስቻለው ምንድን ነው? ከንግግሩ ጀርባ ያሉ ሀገራዊ የሆነ ግሎባል ኃይላት ይኖር ይሆን? እንዲህ ያለው ንግግር በቀደም ባለ ዘመናት ነበርን? ሀሳቡስ ምን አይነት ታሪካዊ፣ አካዳሚያዊ፣ ፖለቲካዊ መሰረት አለው? ምን አይነት ውጤት ለመምጣት ታስቦ ሰሜንን በሚል ግልጽ በሆነ ቋንቋ ለመናገር ደፈረ ወይም አስፈለገ? ምናልባት አሁን ካለው በወታደራዊ ዘመቻ ከተከፈቱ ጦርነት ጋር የሚያገናኘው ሌላኛው የስነልቦና ጦርነት አካል ይሆንን? ሰሜን በተደጋጋሚ ከመሀል የሚነሱ የሃይማኖትም ይሁን የፖለቲካ መሪዎች የጥቃት ኢላማ ለምን ተደረገ? ማህበረሰቡ እንዲህ ያለ በሚያዋርድ መልክ ዲፌሜሽን ወይም ስም ማጥፋት የተፈለገበት አይነተኛ ዓላማ ምንድን ነው? እንዲህ ያሉ ዙሪያ ገብ የሆኑ ጥያቄዎች ስናቀርብ ጉዳዩ አንድ 30ዎች በቅጡ ያልጨረሰ ግለሰብ ከተናገረው ከፍ ያለ ምክንያት እንዳለው ለመመለስ በምናደርገው ጥረት ቋጠሮውን ለመፍታት ስንሞክር ሙሉ የታሰረበትን ቦታ ስለምናገኝ ከፍተኛ ሚስጥር እንዳለው እንረዳለን። ስለሆነም ነገሩ ውስጠ ወይራ ነውና መረዳትን በጣም አስፈላጊ ስለሆነ ልጁ የተናገረው ነገሮች እንዲያው በሙቀት የተናገሩ ግልብ ሀሳቦች ናቸው የሚል ቸለልተኛ እይታ የሚያዋጣ ስላልሆነ ሁኔታውን አሁን ካለው አጠቃላይ ችግር ነገ ሊያመጣው ከሚችለው አዎንታዊም ይሁን አሉታዊ ውጤት አንጻር መገምገም፣ ለዚህም ምላሽ መስጠት፣ መፍትሄ ማበጀት አስፈላጊ ስለሆነ መስመር በመስመር የምንሰራበት ጉዳይ ይሆናል። ስለዚህ የንግግሩን ፍሬ ሀሳቦች እነዚህ እናስቀምጥ። አንደኛ፣ ሰሜን ኢትዮጵያ ከሌሎች ሀገራት በተለየ ሁኔታ ክፉ መንፈስ ያለበት ቦታ ነው የሚል። ሁለተኛ፣ የኢትዮጵያ ችግር የመነጨው ከዚሁ አካባቢ ነው። እዚህ አካባቢ ያለው ዘንዶ ካልተመታ የሀገሪቱ ችግር አይፈታም፣ ሀገሪቱ ነፃ አትወጣም። ሶስተኛ፣ እኛም ይህን ስለምናውቅ ሰሜን ያለውን ኃይል እናፈርሳለን፣ እንገለብጣለን፣ እናሸንፋለን። አራተኛ፣ የኢትዮጵያ ድንቁርነት፣ የድህነት፣ የመሀይምነት፣ የጦርነት ምንጭ በኢትዮጵያ ኦርቶዶክስ ሃይማኖት ውስጥ ያለ ችግር ነው። አምስተኛ፣ አማራ ክልል ውስጥ ያሉ ደብተራዎች ከሌሎች ዓለማት የከፉ ናቸው። ስድስተኛ፣ እኛ የምንከተለው የብልጽግና ወንጌል ነው። እነዚህ የአጠቃላይ ምልክት ውስጥ የተነሱ ናቸው። እንደዚህ አንድ ማህበረሰብ የደጋማ፣ የደብተራ፣ የክፉ መንፈስ መገኛ ነው ብሎ ፖርትሬት ማድረግ የሚፈጥረው ስነ ልቦናዊ ጉዳይ እንዴት የሚታይ ነው? በሀገሪቱ በከፋ ሁኔታ ባለፉት 50 ዓመታት በበጀት በእቅድ ሃይማኖት በሚመስል ወንጌል በሚመስል ማታለል ኦርቶዶክስ ቤተክርስቲያን ለመንቀፍ የሚል ሽፋን ተላብሶ እጅግ የረቀቀ ማንነት የማጥፋት ሰብአዊነትን ዝቅ የማድረግ እንቅስቃሴ በከፋ ሁኔታ እንደቀጠለ ነው። መንግስታዊ ሽፋን ከኮሚኒስት ፋሽስት ደርግ የጀመረ መዋቅራዊ በደል በብልጽግና የሰለሰ አደገኛ
ፖለቲካና ሃይማኖትን አቀናጅቶ የሚንቀሳቀስ ግሎባል ኃይል መሆኑ መገንዘብ አስፈላጊ ነው። ነቢዩ የተናገረው ሀገሪቱን በቋንቋ፣ በነገድ፣ በሃይማኖት ከፋፍሎ በሚመሩ ሰዎች እጅ ያደገ በመሆኑ እርሱ ሲሰማ ያደገውን ነው በስብከት መልኩ ሊናገር የፈለገው እንጂ አዲስ ነገር አይደለም። ወደ ኋላ ዞር ብለን የመጣንበትን ዘመን ብናይ እንዲህ ያሉ በመሪዎች ደረጃ የሚነገር አይነተኛ የመንግስት ፖሊሲ ሆኖ የሚሰራበት እንደሆነ ፀሐይ የሞቀው ሀሳብ ነው። የሚገርመው አንዱን ጠላት፣ አንዱን ወዳጅ፣ አንዱን ጨቋኝ፣ ሌላውን ተጨቋኝ በማድረግ ኢትዮጵያን ለመጠቀም ከሚሰሩ ኃይሎች ጋር ያለው የርዕዮተ ዓለም ዝምድና ነው። ተናበው የሚሰሩ የሚመስሉበት ሁኔታም አለ። ዓላማው ሀገሪቱን ገነጣጥሎ ታሪካዊ ሀብቶቿን እንዳትጠቀም፣ ህዝቧ የማንነት ቀውስ ገጥሞት በራሱ የማይተማመን የጫኑበትን የሚቀበል ራሱን ያበለጸገውን የኔ የሚለው ሃይማኖት የሌለው ተቅበዝባዥ ሆኖ እንዲኖር የሚፈልግ ግሎባል ኃይላት ሴራ አካል ተደርጎ ነው። ሰሜን ህዝብ ብዙ እንዲጥላቸው የሚፈልጉ ጉዳዮች አሉ። ከውጭ ሲያዩት ሃይማኖት ጉዳይ ይመስላል እንጂ ከዚህ የጠለቀ በርዕዮተ ዓለም የሚመራ በባህል፣ በማንነት፣ በሃይማኖት፣ በነገድ፣ በፖለቲካ ስሪት፣ ኢኮኖሚ፣ በጂኦግራፊ ቀጠና ያነጣጠረ ስነ ልቦናዊ ጦርነት ወይም ሳይኮሎጂካል ዋርፌር የሚከተል የማያቋርጥ ዘመቻ ሂደት ነው። ጦርነቱ ስትራቴጂያዊ ሲሆን በሁለት ክንፍ ይንቀሳቀሳል። አንደኛው በአፈሙዝና በሰይፍ ሲሆን፣ ሁለተኛውና ዋነኛው ግን የባህልና የሃይማኖት ማንነቶች መሰረቶችን ለመናድ የስነ ልቦና ውድቀት እንዲገጥመውና እንዲዳከም የሚሰራው ነው። አንድን ማህበረሰብ የባህል፣ የሃይማኖት፣ የትውፊት ማንነቱን ማጥፋት ወይም ጄኖሳይድ መፈጸም በቃ ሞቷል ማለት ነው። የሚከላከልበት ሰብአዊ ኃይሉን ያጣል። ከዚህ በተረፈ በሰይፍ የማጥፋት እጅግ ቀለል ያለ የቤት ስራ ነው። የመጀመሪያው ጦርነት የማንነት አምዶችን መሰባበር ነው። ከዚህ በኋላ ማህበረሰባዊ መልህቁ ይፈርሳል። የሚኖርለትም ሆነ የሚዋጋለት ምድራዊ የሆነ ሰማያዊ ምክንያት ስለሚያጣ ሳይተኮስበት ለምርኮ የተዳረገ ህዝብ ይሆናል። ይህ እንግዲህ በጣም ልዩ ትንተና የሚፈልግ ሀሳብ ነው። ነገር ግን የተወሰነ ብርሃን በጨለማው ላይ ለማብራት ህዝባችን በሰይፍም በሀሳባዊ ርዕዮተ ዓለም በተፈጠረበት ጦርነት እየሞተ እንደሆነ እንዲረዳ አብሮት ለማምጣትና የማህበረሰባዊ ንቃትን ኮሌክቲቭ ሶሻል ኮንሽስነስን ለመፍጠር በማሰብ የተጀመረ መንገድ ነው። እኔም በግለሰብ ደረጃ ከሰሜን ከተባሉቱ የተፈጠርኩ እንደመሆኔ መጠን የማንነትና ስም የማጥፋት በደል ተደርጎብኛል የሚል ስሜት አለኝ። ስለዚህ ወንጌል በሚመስል ልዩ ወንጌል፣ ኢየሱስ በሚመስል ሌላ ኢየሱስ በመጠቀም በህዝቤ ላይ የሚደርሰው ስም ማጥፋት፣ የጥላቻ ስብከት፣ ፕሮፓጋንዳ እየጨመረ የብልጽግና ወንጌል ወመንግስት ይሁንታ በሁለት በተሳለ ሰይፍ እየተገደለ ስለሆነ ይህን ለመከላከል ማንም በሰብአዊነት የሚያምን የሰሜን ኢትዮጵያ ማንነት አካል ነኝ ብሎ የሚያስብ ሁሉ አንቲ ኖርዝ አንቲ ሴሜቲክ የሆነ የጥላቻ ዘመቻ እንዲከላከል ጥሪ ለማቅረብ በማሰብ ይችን ረዘም ያለች ሀሳብ ጻፍኩኝ። በቀጣይ ጌታ ቢፈቅድ ሀሳቡን እያዳበርኩና በማስረጃ ማቀርብ መሆኑን ከወዲሁ ልገልጽ እወዳለሁ። ወስብሐት ለእግዚአብሔር። ታኅሳስ 9 2018 ወናግ ሰገድ ኢትዮጵያ።